ድንግልናዬን ነው ላንተ ነው የምሰጠው፣ አንተን ነው ማምን የመጀመሪያዬ ነህ ብዙ ነገር ስትለኝ ነበር። ብዙ ቃል የገባችልኝ ነገሮች ነበሩ። አሁን ግን እንጃ ነገሮች እንዳሰብኩት አይደለም እየሆኑልኝ ያሉትና በቃኝ። አንተ ተረጋጋ። ሲጀመር እኮ አንተ ተሸኩለህ አንተም እንደዛ ነው እንደምትለኝ እንደ ሌሎቹ ነው እንደምትለኝ አንተ። ይኸውላችሁ ውድ ቤተሰቦች እርግጥ ነው ማለት የሆነ ሰዓት ላይ ቸኩል ነበር፣ ግን እያስተካከልኩ ነው ማለት ሁኔታዎች በቃ እኔ እንዳሰብኳቸው አይደለም እየሄዱ ያሉት። ስለዚህ ከዚህ መሄድ ያለብኝ መራቅ ያለብኝ እኔ ስለሆንኩኝ ከዚህ በኋላ በቃ አንገናኝም። ውድ ቤተሰቦች ያለፈው ፍቅር ያጣፋይ ደስታ ስንቅ ይሆነኛል ያንቺ ትዝታ ግድ የለም ባትኖሪም ከጎኔ ባንቺ ልጨክን አልችልም። አንድ ቀን እንደማጣሽ ነበር በሳልኩት መሄድሽን ባልከፋኝ ልቤን ባሳመንኩት ክደትሽ አሳልፈው ለሐዘን ከሰጠ። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ። ያው ሰሞኑን ብዙ ጊዜ መጥፋት አብዝቻለሁኝና ምክንያቱም እናንተ የምታውቁት ነው። ዛሬ ያው ለአንዴና ለመጨረሻ ጊዜ ነው ከእናንተ ከቤተሰቦቼ ጋር የምገናኘው ማለት ከዚህ በኋላ በቪዲዮ አልመጣም እና ምክንያቱንም ያው ታውቁታላችሁ። ባለፈውም ብያለሁ ሌላ ሀገር ልገባ አስቤያለሁኝና የተፈጠረውን እንዳለ ያው እንግዲህ ታውቃላችሁ ውድ ቤተሰቦች። ከዚህ በፊትም አብራችሁን የነበራችሁ ስትመክሩኝ፣ ስንደሰትም አብራችሁ ስትደሰቱ የነበራችሁ ተጨማሪ ደግሞ ስትመክሩኝ በቃ ማለት በሱ ተረጋጋ፣ ልክ አይደለም፣ አስተካክል፣ ይሄን ነገር ስትሉኝ ብዙ ጊዜ ስትመክሩኝ ነበራችሁና ውድ ቤተሰቦቼ እናንተም በጣም አከብራችኋለሁ፣ በጣም አመሰግናለሁ። እኔ አሁን ባለፈው እንደተናገርኩትም ከዚህ ልሄድ ስለሆነ ሌላ ስራ ልጀምርም ስላሰብኩኝ ዛሬ እንግዲህ ብቻዬን አይደለም የመጣሁትና የመጨረሻ ቪዲዮ ስለሆነ የአክስቴ ልጅ አለና ከሌላ ሀገር የመጣ እና እስኪ ተዋውቃቸው ቤተሰቦቼንና ውድ ቤተሰቦቼ እንግዲህ ያው ያለውን ነገር ያውቃል እሱ ጠንቅቆና እንደ አዲስ አይደለም እንደ አዲስ እሱ የሚሰማው ነገር ወይ ደግሞ የሆነውን ነገር የተፈጠረውን ነገር እንደ አዲስ ሰው ሳይሆን እንትን የሚለው ሁሉንም ነገር ስለሚያውቀው ያወራኝም ነገር ብዙ ነገሮች ስላሉ ዛሬ እሱን የጠራውበት ምክንያት እሱም የመጣበትን ምክንያት አለና ምንድነው እሱ ለመጨረሻ ጊዜ ስለሆነ ዛሬ እየሰራው ያለሁት ይሄንን ቪዲዮ እንግዲህ ሎሚ ያለችኝን ሰምታችኋል። ያው አንተ የምታውቀው ነገር ነው አይደል? ቤተሰቦች እናንተ የምታውቁት ነገር ነው። በእርግጥ እኔ ብዙ ነገር ተብያለሁኝ ማለት ትቸኩላለህ፣ አንተ ነህ ጥፋተኛ፣ ብዙ የተባልኳቸው ነገሮች አሉ እና ያወራችሁን ነገር ያለችኝንም እናንተ ታውቃላችሁና ሁልጊዜ ያው ጥፋተኛ መሆነው እኔ ነኝ፣ ማጠፋው እኔ ነኝ፣ የምከሰሰው እኔ ነኝ በትልቁም በትንሹም እና በእርግጥ ልክ ነው። የሆነ ሰዓት ላይ ጥፋቶችን አጥፍቻለሁ፣ ይሄ ነው የማይባሉ ጥፋቶችን ሰርቻለሁ፣ ተሳስቻለሁ። ግን ደግሞ ሁሌ የሰው ልጅ ይሳሳታል ማለት አይደለም። እኔ ሁሌ ምሳሳት ሆኜ ሳይሆን በቃ ነገሮች ወደ እኔ ነው የሚያመዝኑት። ጥፋተኛ መሆነው እኔ ነኝ እና ስለዚህ እዚህም ሆኜ እሷን ሳያት እረበሻለሁ ማለት ብዙ ነገር ወደ አይምሮ ይመጣሉ እና ለዛም ወንድሜ በቃ ያክስቴ ልጅ ሊወስደኝ መጥቷል። ምክንያቱም እዛ ያለውን ነገር አመቻችቶ አስተካክሎልኝ ነው የመጣውና ያው ከሱ ጋር ሊሄድ አስቤያለሁኝ። የስራውንም ሁኔታ እዛ አስተካክሎልኛል እና የምትለው ነገር አለ አንተ ቤተሰቦችን ሰላም በላቸውና እንግዲህ ያለውን ነገር መጨረሻ ላይ እነግራቸዋለሁ ማለት ነው። ሰላም ውድ ቤተሰቦቼ እንግዲህ ያለውን ነገር ሁሉንም ነገር ነው ያውቃለሁ እና እሱ ከዚህ በላይም እንዲጎዳ አልፈልግም። ሁሉንም ነገር ስለማቅ የመጣው እና ያለውን ነገር አስተካክዬ እዛ የሆነ ነገር ስላመቻቸው ከዚህ ልወስዱ ነው እና እዚህ ባለው ሁኔታ እንዲጎዳም አልፈልግም። እኔ አሁን ከዛ አመጣጤ
ያለውን ነገር አስተካክዬ ቢያንስ ላስታርቃቸው የመጣው እና አሁን እስቲ ያለውን ነገር ካየው በኋላ በሁኔታው ሁሉ እንደተረበሸ ነው። ልክ አይደለም ያሰብኩት ሁሉ ልክ ስላልሆነ ደሞም እሱንም እንዳሰብኩት አይደለም የጠበቅኩት እና አሁን ምንም ማድረግ አልችልም። ያው እሱንም የሆነ ነገር ስላመቻቸው ልወስዶ ነው የመጣው። እንግዲህ ውድ ቤተሰቦች ማለት ይሄን ነገር ስነግራችሁ በእርግጥ ለአንዴና ለመጨረሻ ጊዜ ስለሆነ ሁሉንም ነገር ማወቅ ያለባችሁን ነገር ለእናንተም ልነግራችሁ ነው የፈለግኩት የመጣሁት እና ዛሬ ምንድነው እሱ መሰላችሁ ውድ ቤተሰቦቼ ማለት እኔና ሎሚ መጀመሪያ ይህን ቻናል ስንከፍት ማለት እሷ ካሜራ ላይ ምናምን መቅረብ አትፈልግም ነበር በእውነቱ ለመናገር እና ግን ደግሞ በእኛ ፍቅር ባለን ግንኙነት በመሀላችን ባለው ነገር ሰዎች ብዙ ነገር ይማራሉ ማለት ብዙ ነገር እናስተምራለን ብለን አስበን ነበር ይሄን ነገር የጀመርነው እና ግን ደግሞ አንዳንዴ ነገሮች እንዳሰብናቸው አይደለም የሚሄዱት። እውነት ነው ይገባኛል አውቃለሁ። ብዙ ቤተሰቦችም ወዳጆቼ በውስጥ ስታናግሩኝ ነበር። ፍቅር እውነት ነው ማለት ፈተና ይበዛበታል። እውነተኛ ፍቅር አውቃለሁ። እኔም ችኩል ሆኜ ነው የሆነ ሰዓት ላይ ብዙ ስህተቶችን የሰራሁት። ግን ደግሞ እነዛን ነገሮች አስተካክዬ እየቀጠልኩ ነው ያለሁት። በነበረበት ሰዓት ግን እንደዛ በሆነ ሰዓት ግን ሎሚ እንግዲህ ያለችኝን ሰምታችኋል። አልፈርድባትም ግን ደግሞ ብዙ ቃል የገባችልኝ ነገሮች ነበሩ። ብዙ ያለችኝ ነገሮች ነበሩ እና ግልጽ ሆና አውርታኛለች ብዙ ነገር። እኔም የምደብቃት ነገር አልነበረም፣ እሷም የምትደብቀኝ ነገር አልነበረም እና በቃሏ ልትገኝልኝ አልቻለችም እሷም እና ምን እንደተገኘ አላውቅም። በቃ ማቆም አለብን ያለችበትን ምክንያት ሊገባኝ አልቻለም እና ስለዚህ እዚህ ሆኜ እኔ መረበሽ አልፈልግም። ያለውን ነገር ያሳለፍነው ነገር እያሰብኩኝ መረበሽ አልፈልግም እና በቃ መሄድ አለብኝ ብዬ ስለወሰንኩኝ ከሱ ጋር ለመሄድ አስቤያለሁ። አንተ ተረጋጋ። ሲጀመር እኮ አንተ ትቸኩላለህ። አንተም እንደዛ ነው እንደምትለኝ እንደ ሌሎቹ ነው እንደምትለኝ አንተ ይኸውላችሁ ውድ ቤተሰቦች እርግጥ ነው ማለት የሆነ ሰዓት ላይ ቸኩል ነበር፣ ግን እያስተካከልኩ ነው ማለት ግን ሁኔታዎች በቃ እኔ እንዳሰብኳቸው አይደለም እየሄዱ ያሉት። ስለዚህ ከዚህ መሄድ ያለብኝ መራቅ ያለብኝ እኔ ስለሆንኩኝ ከዚህ በኋላ በቃ አንገናኝም ውድ ቤተሰቦች። ስለዚህ አንተም እንደዚህ የምትለውን ነገር አቁም ማለት እኔ አንተ ትረዳኛለህ ብዬ ነው አስቤ በቃ ማለት ውስጥ የሚያስበው እንደዛ ነው። ትረዳኛለህ ብዬ ተረድተኛል ብዬ ነው እዚህ ስትመጣ ይዤ ሄዳለሁም ብለህ እዛ አመቻችተህም አብረን መሄድ አለብን ብለህ ስታወራኝ እኔ ተረድተኛል ብዬ ነው። አንተ ትቸኩላለህ ስትለኝ ደግሞ ሌላ ነገር እንትን አትበል። እኔ አሁን ሌላ ምንም አልፈልግም እና ወደ ቤተሰቦች በቃ እኔ ከዚህ በላይ በቃ ማለት ነገሮች እኔ ላይ ነው እየተደራረቡ ያሉት። እኔ ነኝ ሁሌ ጥፋተኛ እየሆንኩ ያለሁት። ብዙ አብረን ሄደናል፣ ብዙ ነገሮች አውርተን ነበር። ኢቭን እንኳን ድንግልናዬ ነው ለአንተ ነው የምሰጠው፣ አንተን ነው ማምነ የመጀመሪያዬ ነህ ብዙ ነገር ስትለኝ ነበር። ብዙ ቃል የገባችልኝ ነገሮች ነበሩ። አሁን ግን እኔ እንጃ እኔ ነገሮች እንዳሰብኩት አይደለም እየሆኑልኝ ያሉት እና በቃኝ። ይሄ አሁን አንተ እኔ ለሱ ውድ ቤተሰቦች እናንተም እንድታውቁት የምፈልገው ነገር ምንድነው ይሄንን ቻናል ከዚህ በኋላ እኔ በዚህ ቻናል አልመጣም። ኢሜይሉንም ፓስወርዱንም ለሷ ልሰጣት አስቤያለሁ እና ውድ ቤተሰቦቼ ከዚህ በኋላ እኔ በቪዲዮ አልመጣም። በቃ ማለት ለሌላ ስራም በቃ ወደ እነሱ ጋር እየሄድኩኝ ስለሆነ እሷን በእውነት ይሄን ስናገር እሷ ኖራ ባወራት ደስ ይለኝ ነበረ። ከዚህ በኋላ በዚህ ቻናልም እሷ እንድትቀጥል የፈለገችውን ነገር እንድታደርግበት ልነግራት ፈልጌ ላውራት ብዙ ላውራት ፈልጌ ስልኳ ላይም ስደውል አታነሳም። ብቻ ብዙ ነገር አስቤ ነበር፣ ግን አጠገቧ እንዳልደርስ ማስጠንቀቂያ ደርሶብኛልና እንዳላገኛት ሁላ ተደርጌያለሁኝ። ስልክም አታነሳልኝም እና ስለዚህ አሁን ያሰብኩት ምንድነው ኢሜይሉንም ፓስወርዱንም ላንተ ሰጥቼ አንተ ለሷ እንድትሰጣት ነው። ውድ ቤተሰቦቼ እናንተም እንድታውቁት የምፈልገው ነገር ይሄ ነው።
ከዚህ በኋላ እሷ ሰራችበትም አልሰራችበትም እኔ ለሷ በቃ ማለት አውቃለሁ አስተዋይ ልጅ ናት፣ ቁም ነገረኛ ናት። እሷ ሰዎች ይማሩበታል ብላ ያሰበችውን ነገር እንድትሰራበት እኔ ለሷ እንድትሰጣት ፈልጋለሁ። እሷ ከዛ በኋላ እንደፈለገች ታድርገው እና እኔ ግን ከዚህ በላይ ይበቃል። ማናየልኝ ተጋያለኝ ሰው አገኝ ብዬ ስላጣው መሆኔን ማን ሰማልኝ ቀርቦ ከምስጥሬ ቀን ጠብቆ እንደነሳኝ ፍሬ እንኳን ጠበቁ እንጂ ቆሜ ኪዳነ ምሕረት መቼ ከፋ ነበር በኔ ብቻ ግራት። አንተ ለምን ረጋ ብለህ ለማውራት አትሞክራት? ረጋ ብለህ ትለኛለህ እንዴ? እኔ እንደማታውቅ ትሆናለህ እንዴ? ስንት ነገር አውርቼ እኔ ስንት ነገር ነግሬ ነገሩን ሁሉ እያወቅህ አንተ እንዴት እንደ አዲስ ትጠይቀኛለህ? ምን ማለት ነው እኮ ነው። ግን ቢያንስ ያለውን ነገር ማስተካከል አጠገቧ እንዳልደርስ እኮ ተደርጊያለሁ እኮ። ስልክ እንኳን አታነሳም እንኳን ሌላው ይቀርና አሁን ሌላ መፍትሄ መፈለግ አንችልም? ሌላው ቢቀር በቃኝ። እኔ ደክሞኛል እውነት ለመናገር በቃ ከዚህ በላይ ይበቃኛል። ለማንኛውም መረጋ እኔም አንተ እንድትጨናነቅ ሳይሆን በቃ ያለውን ነገር ስለሰማው ስለማቅ ልወስድ ነው የመጣሁት። እዛ ያለውን ነገር አመቻቻለሁ። ደግሞ አንተ መጨናነቅ ምናምን የለብህም። እህል ውሃ ካለ ደግሞ መታረቃቸው አይቀርም። ገባህ? እኔ የምለው ብቻ ይሁን። ግን በቃ ማለት ማንም ሊረዳኝ አልቻለም። እርግጥ ነው ማለት ለፍቅር መክፈል ያለብኝን ዋጋ ያህል አልከፈልኩም ይሆናል። መሄድ ያለብኝ ደረጃ ድረስ አልሄድኩም ይሆናል። ግን ደግሞ ሁኔታዎች አስገደዱኝ። ማለት ከአቅሜ በላይ ሆኑ። እኔ ከምችለው ነገር በላይ ሆነብኝ። እሺ እንዴት ላድርግ? ማለት ምንድነው የምትለኝ? አንተም የምታውቀው ነገር ነው። ብዙ ነገር አድርጌያለሁ አውቃለሁ። ግን በስቶ ሳይሆን እሱ ከሷ ነው የመጣው። በቃ አሁን ትምህርቴን ለማረበት ተወኝ ነው ያለች። ምንድነው? እሺ አሁን እኔ ምን አጠፋኝ? ማለት የኔ ጥፋት እኔ ሁሌ ጥፋተኛ መሆን ነው። እኔ እንደዛ እንድትል ያደረካትም አንተ ነህ ብለው ያወሩኝ ብዙ አሉ። ግን እኔ ምንድነው እሱ ያደረኩት ነገር? ሐሳቡን ከመደገፍ ውጪ ያደረኩት ነገር ምንድነው? በቃ እንለያይ አልፈልግም ነው ያለችኝ። ተረጋጋ በቃ። አሁን እንዲህ እንድትጨናነቅ አልፈልግም። ገባ? እኔ አንተን በቃ ልወስድ ነው የመጣሁት አይደል? ግን አንተ ረጋ በል። ያለውን ነገር ለማስተካከል እንሞክራለን። በቃ ከዚህ በኋላ እሷ እንድትቀጥል ነው የምፈልገው። ማለት ስለሷ ምንም ክፉ ነገር ማንሳት አልፈልግም። ፈጣሪ ባለችበት ቦታ ይባርካት፣ ማለት ይጠብቃት። እኔ በቃኝ። ከዚህ በላይ እንዳልኩ አድርጋለሁ። ሄደህ ትሰጣታለህ። እኔም ከዚህ ሀገር መውጣት አለብኝ። መውጣቱን ትወጣለህ፣ ግን ማስተካከል ያለብንን ነገር ማስተካከል እንችላለን። ምንድነው የሚስተካከለው ከዚህ በኋላ? ምንድነው እናስተካክል የምትለኝ አንተ? ደግሞ እኔ እንደማታውቅ ለምን ትሆናለህ? ቆይ አንተ እሺ፣ ለማንኛውም በቃ አንተ አትጨናነቅ። እሺ፣ ቆይ የተለያያችሁት ድንግል ስላልሆነች ነው እንዴ? አውቃለሁ። እኔ አላውቅም። ብቻ ብዙ ቃል ገብታልኛለች፣ ግን አላውቅም። እኔ አላውቅም። ለምንድን አላውቅም። አላማው ሐሳቧ አላውቅም። በቃ እንለያይ ያለችበትም በእርግጥ ልማር ነው ምናምን ያለችው። እኔ እሱ ሐሳቧን ደግፍላታለሁ፣ ግን ብዙ ነገር ቃል ገብታልኝ ነበር። ግን በአንዴ ከመሬት ተነስታ እንለያይ ያለችበት ምክንያት ሊገባኝ አልቻለም። ስለዚህ በቃ ደክሞኛል። የሆነ ነገርማ ተፈጥሯል ወይ አንተ የሆነ ነገር አድርጋት ነው እንጂ አስቀይማት ነው እንጂ እንዲህ ልትለማ አችልም። እኔ አሁን አንተ እንዳልኩ ብቻ ታደርግልኛለህ። ስለዚህ ከዚህ ቶሎ መውጣት ነው የምፈልገው እና ውድ ቤተሰቦቼ እናንተንም ማመስገን ፈልጋለሁ። ማለት
አሁን እኔ ላለቃቀስ እንደ ከፋይ ለመናገር ምናምን ፈልጌ አይደለም፣ ግን አውቃለሁ ያለብኝን ባህሪ ብዙዎቻችሁ ነግራችሁኛል። እሱን ለማስተካከል እየሞከርኩ ነው እና ቤተሰቦቼ እኔ አሁን በቃ ስትመክሩኝ የነበራችሁ አመሰግናችኋለሁ። ፈጣሪ ይባርክልኝ። ተረጋጋ፣ በቃ አስተካክል፣ ይሄ ስትሉኝ የነበራችሁ በጣም ነው ማመሰግናችሁ። ከዚህ በኋላ ከኔ ጋር አንገናኝም እና ውድ ቤተሰቦቼ በቃ ያለው ነገር ይሄ ነው። ቻናሉን ከዚህ በኋላ ለሷ ሰጣታለሁ። እሷ የፈለገችውን ነገር ትንትበል፣ ታርግበት፣ የፈለገችውን ትልቀቅ። እኔ ከዚህ በኋላ ወደ ሌላ ሀገር ስለሄድኩኝ አልመጣም፣ አንገናኝም። አብራችሁ የነበራችሁ ውድ ቤተሰቦች በጣም አመሰግናለሁ፣ ወዳችኋለሁ። አንድ ቀን እንደማጣሽ ነበር በሳልኩት፣ መሄድሽን ባልከፋኝ ልቤን ባሳመንኩት፣ ክደትሽ አሳልፈው ለሐዘን ከሰጠኝ ለኔ ሲጉዳለሽ ሌላ ቃልም የለኝ። አንድ ቀን እንደማጣሽ ነበር በሳልኩት፣ መሄድሽን ባልከፋኝ ልቤን ባሳመንኩት፣ ክደትሽ አሳልፈው ለሐዘን ከሰጠኝ ለኔ ሲጉዳለሽ ሌላ ቃል